እየተከታተልኳቸው ነው። ምንም እንዳታስብሽ በእኔው ነው የሚፈጠረውን ነገር ተከታትዬ ያሳውቃለሁ። ይኸውልህ ከአይኔ ቢሰወሩ አንለቀቅም። ችግር የለውም አለቃ፣ ይኸው እያየኋቸው ነው። እኔ ሳላቅ ምንም ነገር እንዳታረግ እሺ አለቃ። እሺ እንዴ ወይ ወይኔ ወንድሜ የባለፈው ልጅ ያውና እዛ ጋር ተቀምጧል። ዱርዬው አንተ ደግሞ ዱርዬ አይደለም ተው እስኪ። የምርሽን ነው? ሳታውቂው መከራከር ጀመርሽ? ምን አደረገ? ኧረ ምንም። ሂጂ አንቺ፣ እኔ ማድረገው ነቃለሁ። ባለሱቅ ሂሳብ ስንት ነው? ና እስኪ አንተ። ኧረ አንተ ነው መሰለኝ። ሂድ። አቤት። ሸክም ትሰራለህ? በአቅሜ ልክ ከሆነ እሱንም ማወቅ ጥሩ ነው። ምን ልታዘዝ? ይህንን እዛኛው ግቢ። የት? እዚች? አዎ። ምን ነው? ኧረ ምንም። እና ቅርብ ነው፣ አንተ የማይከብድህም ብዬ ነው። ከፍዬ እኮ ነው። አስተያየት አልፈልግም። ከፍዬ? እንደውም ማነጋገር አልተመቸኝም። አልወስድም። ትወስዳለህ? አልወስድም። እንዴ ቆይ ምን እየሆንክ ነው? ይኸውልህ እህቴ አይኗን ጥላብሃለች። እናማ አርፈ ተቀመጥ። እያስፈራራኸኝ ነው? ምንድን ነው ችግር አለን? ኧረ ቆይቶ ጨረስክ? እዚህ ሰፈር ላይ አልፈልግም። ጉድ ፈላ። ከኋላ የመጣ ምን ነበር የሚባለው? ከኋላ የመጣ አረቄ ጠጣ። ኧረ አንተ ካረቄ ውጣ። ከአንተ ጋር በኋላ እናወራለን። ተወልጄ ባደግኩበት ሰፈር የት ልሂድ? አላቅም፣ ግን ከዚህ ሰፈር ጠፋ። ባልጠፋስ? እኔ አጠፋሃለሁ። ኧረ አዎ፣ እናያለን። አላመሽም፣ እመጣለሁ። ቢሉ እንካ። ምንድን ነው? ማን የሰጠህ? አላቃትም፣ ሰጠችኝና በመኪና ሄደች። ሂድ እሺ። አንተ ማን እንደሆንኩ ታውቃለህ። ስለተፈጠረው ነገር ይቅርታ። ወይኔ ኧረ ነይ እንሂድ እባክሽ። ወይኔ አየኸው? አዎ አየሁት። ምን ይሁን? ሰው እንዴት ለአንድ ዱርዬ እንደዚህ ይሆናል? ውይ አንተ ደግሞ ደህና ናችሁ? ምን ሆናል? እንካ። ማን እንደሆንኩ ታውቃለህ። ለተፈጠረው ነገር ይቅርታ ብላ ደግሞ በወረቀት መጣች። ተወሱ ነው። አሁን ስራውን ቶሎ ሰርተን በጊዜ መግባት አለብኝ። ፈራህ እንዴ? ዝም በላት። እና ምንድን ነው? ማዘሯ እየደበራት ነው። እባክህ ሳምሽ። ደህና ነች? ግን ደህና ነች። እሷን ማስደበር አልፈልግም። ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከሩ ነው ይባላል አይደል? እንዳይደብራት እፈልጋለሁ። ምን ማለት ነው ደግሞ ይሄ? ይቅርብ እባክህ፣ ይሄ አይገባም። ነገርከው እንዴ? አረ ዝም በል። ያማል እንዴ? ምንድን ነው? አረ ዝም ብሎ ነው። ተው። አረ እኔ እናገራለሁ። ወንድሟ እሱንም እያስፈራራው ነው። እውነቱን ነው? አዎ። እንደውም አወራዋለሁ። አረ ቢኑ ወይኔ ማን ነው? ሊገነጥሉት ነው እንዴ? ኧረ ቀስ። ማን ነው? አንቺ ባሚ ልምጣ እንዴ? ተው ወንድሜ፣ እኔ ከፍታለሁ። ነውጣ። ማን ነው እንዴ? ምን ታደርጋለህ እዚህ? ወንድምሽ አለ። ለምን ፈለከው? ስለ ወረቀቱ ልትነግረው ነው? አንቺ በጣም ሞልቶልሻል። በእናትሽ። አረ ሂድ በእናትህ። አልሄድም። ውጣ በይው፣ ሂጂና። አረ እባክህ ከመጣ ትጣላላችሁ። ትጣላላችሁ? እሱን አይደል የምፈልገው። ምኑን? መጣላቱን? አዎ አጠፋለሁ አይደል ያለኝ። ይውጣና ሊው። አረ የኔ ወንድም እንደዚህ ያደረግ። አንቺን ለማሳመን አልመጣሁ። ማን ነው የመጣው? አረ በፈጣሪ ሂድ በቃ። እኔ ነኝ። ንገሪው። ምን ነው ቃለ ማድረስ ብቻ ካልሆነ እንድመጣ አይፈልግም እንደዚህ ቤት። አትናገሪም እንዴ አንቺ? ለምን ትሸሻለሽ? ንገሪዋ። ልታጠፋው የምትፈልገው ልጅ በር ላይ መጥቶልሃል በይው። ሂጅ ንገሪው። አንቺ ባሚ። አረ ቤት ተሳስተው ነው ወንድሜ። ሂድ በቃ አንተ ዞር በልኝ። እጠብቀዋለሁ። ንገሪው። እሺ እማገኘው ይመስልሃል? ምኑን?
ቦርሳዬን። ያንቺን የወሰዱብሽ? አዎ። ምን አይነት የሌባ ሰፈር ነው? በአንድ ሰው ምክንያት ሙሉ ሰፈሩ መናገር ልክ ነው? ምን ነው አንተማ አለህበት እንዴ? እብድ ነገር ነሽ እንዴ? እባክህ ተባበረኝ። ሌባ ነህ እያልሽ ነበር እኮ ረሳሽው? ይቅርታ። እሺ አልሰማሁሽም። ይቅርታ። ምን አልሽ? ይቅርታ። እሱ ነው የሚሻልሽ። ነሽውን ማን የወሰደው? እዚህ ታች ሰፈር ያለው ልጅ። ቆይ ግን ገና ሰፈር ከመግባቱ ምን ነው የሚለው? እኔ እንጃ። እሺ ሂድ እናንተ ተቀበለው። እሷን ከሸኘን በኋላ እሱ እናዋረዋለን። እሺ። በዚህ ልጅ ምክንያት ሰፈሩ እንዳለ መወቀስ አለበት እንዴ? ቆይ እሱን ተው። የት መጣሽ? እነ ሲላም ላጋ ታውቃቸዋለህ? ማጋ? ሲላም ላጋ እንደውም ከእቱ ጋር ነው የሚኖር? ጉድ ፈላ። ምንድን ነው? አወቁ ማንን እያልች እንደሆነ? ማን ነው? ሲላ ነዋ። ማን ነው ደግሞ ሲላ? ሲላ አምላክ ነዋ። የዛች ወንድም ታውቁታላችሁ? የቱ ጋር ነው ቤቱ? ይሄ ባገኘ ቁጥር አጠፋሃለሁ የሚል። አንቺ ደግሞ ምናቸው ነሽ? ፍቅረኛዬ ነው። ፍቅረኛም አለው ማለት ነው እንግዲህ። ማለት እሱን ተይው። አሁን ቤታቸው እንዴት አታውቂው? ሰፈሩን አውቀዋለሁ፣ ቤታቸውን ግን በቅርብ ስለገባው አላውቀውም። አዎ በቅርብ ቀን የገባው። ንገሪው ባያፈላ ጥሩ ነው። እሺ ምንድን ነው የሚያፈላ? ቡና ጀመረ እንዴ? ኧረ እባካችሁ ምንድን ነው የምታወሩት? ጎሽ ይኸው መጣለህ። ወይኔ በጣም ነው የማመሰግነው። ኧረ አስጨነቅሽ ልጁን ልቀቂው። ለምን? እና አቅፋት ቁም። ደስ ይለኛል። የማን ፍቅረኛ እንደሆነች አውቀሃል? የማን ናት? የሲላ አምላክ። በሉ ቻው። እንዴ አንቺም ሂጂ። አንተ ደግሞ ቤታቸውን አሳያት። እንዴ ስልኳን ረሳችሁ። መጡ። ኧረ ተረጋጋ። 2 ቀን ሆነው እኮ። ትሰሚያለሽ? ዝም ማለት ትችያለሽ? የሚገኝ እኮ ይመስለኛል። አታስብ። ምንድን ነው የምትይ? ይህ እኮ ድፍረት ነው። ማን እንደሆነ አልታወቀም እኮ የወሰደው። መስሎሽ ነው? እነሱ ይተዋወቃሉ። እሺ ወዴት ነው የምትሄደው? ማን እንደሚልካቸው አውቃለሁ። አዋራዋለሁ። ምንድን ነው የምታወሩት? እሺ በቃ ይቅርታ አድርጉልኝ። ኧረ እባክህ ሌላስ የለህም? ገና መች ተጀመረና? ምኑ ነው ያልተጀመረው? ቅጣቱ ነዋ። አንተ ግን አይደብርህም? ወጣት አይደለ እንዴ? አረ እናጫውተው በእናትህ። ተደብቀ የምትቀር መስሎ ነበር። አረ እንደዛ አይደለም። እንደውም ትሰማለህ፣ ይሄን ሰፈር ለቀህ ሄድሽ። ኧረ ቆይ እንደዛ አይደለም እባክህ። ቢኑ ደግሞ ለምንድን ነው የማይሆነው? አጠፋ ተብሎ ሰው ከኖረበት ሂድ ይባላል እና በሱ ምክንያት ሙሉ ሰፈሩ መሰደብ አለበት? እሺ አልግባውም፣ ይቅርታ በቃ። ይሄ ቅርታ ብቻ በቂ አይደለም። የት ነው ያለው? የት ናቸው? የምን ጫጫታ ነው? መደበቅህ ነው? እየጠበቅኩ ነበር። ኧረ እባክህ፣ ሌባ የሆኑ ሰዎች ይፈሩኛል፣ ይጠብቁኛል። ምን እንደሰለችኝ ታውቃለህ? አጠፋሃለሁ ከእቴ ራቅ ምናምን ያልክ የምትጮኸው ነገር። አሁን ደግሞ ወደ ፍቅረኛ የመጣ እሱ ምን አደረጋት? ዝበላተ እሱ ላይ አትጩህ። ነገርህ ከኔ ጋር አይደል? አንቺም እንደተፈጠረ ለምን አትነግሪው? መጀመሪያም እሱን ያስመለሰልኝ ማ? ይሄ እሱ ራሱ ሌባ አይደለም? ኧረ አይደለም። ከማውራት በፊት ነገሮችን አረጋግጥ። ዝም ብላ አትጩህ። ለቦርሳው ይቅርታ። ይህን ቀን ካንተ መስማት የሚደንቅ ነገር ነው። ካፍ ለሚወጣው ነገር ግን ተጠንቀቅ። ይቅርታ ተባልክ እኮ። ካፍ ወጥቶ ሰውን ከሰበርና ካቆሰለ በኋላ ያንተ ይቅርታ ነገሮችን የሚቀይር ይመስልሃል? ነገሮችን መቀየር ባይችል እንኳን ቁስሉን ያደርቀዋል። ቁስሉ ቢደርቅ ጠባሳውን ግን ማጥፋት አትችልም። ከዚህ በኋላ ላወራ አልፈልግም። የእህቴን ነገር ገና አልጨረስም። በምትፈልገው መንገድ እናወራለን፣ ከጸብ ውጭ። እንዴ ፈሪ እንደሆንክ ገምቼ ነበር። የሁለት ወጣቶች ጸብ እነሱ ጋር ብቻ ጸቡ የሚቀር አይደለም፣ ወደ ቤተሰብም ይዞራል። እና አንተ በጣም ገፍተህ እየመጣ ቢሆንም ለእናቴ ስል ግን አልጣላህ። እንዴ ቆይ ግን ምንድነው በተገናኘን ቁጥር መዛዛት? እና እንጣላው? አዎ እሺ ከዛስ? ከዛማ ምን? እኔ እንጃ። ትርፍ ለሌለው ነገር መልፋት አልወድም። እና ሁሉ እየመጣ ይደፋብን። ተው እባክህ፣ አንድ ቀን ያቆመዋል። አልመሰለኝም። ቢመስል ነው የሚሻለው። እና የሆነ ነገር አድርገን እናስደንግጠው። እሱማ እኔ ያሰብኩትን ያሰብከው ምንድን ነው? አንተ ያሰብከው? የአንተን ንገረኝ። ልበቀለው ብል እኮ በእህቱ በቀለዋል። እንዴት? እህቴ ወድሃለች ብሎ አይደለ መቆሚያ መቀመጫ ያሳጣን። እና
እናማ እህቱን እቀርባታለሁ። ኧረ ነገሩ ይበልጥ የሚወሳሰብ አይመስልም? ይወሳሰባ። ይሄን አይደል የፈለገው? እኔ እንጃ ግን ያስፈራል። አንተ ደግሞ እንጣላው እያልክ አልነበር እንዴ? አዎ። እና ይሄ ደግሞ ምኑ ያስፈራል? እኔ እንጃ። እንደውም ሂድና ቢኑ እየፈለገች ነው በላት። ኧረ ሂድ ቶሎ በል። እሺ በቃ። አቤት። ደህና ነሽ? አንተ ልጅ መሞት ነው እንደ የፈለግከው? ማን ነው የሚገለኝ? ወንድሜ። እገልሃለሁ ብሎ መገደልም አለ። መቼስ ሳይጠፋውም አይደል? ማን ነው ደግሞ ወንድሜን የሚገለው? ማን ነው እኔንስ የሚገለኝ? አቤት። ጠፋሽ ብዬ ነው ያስጠራሁሽ። ከመች ጀምሩ? ደግሞ እኮ ሰዓቱ ልክ አይደለም። ምን ነው የወንድምሽ መምጫ ሰዓት ስለሆነ? በምን አወቅ? ቀላል እኮ ነው ማለት። ከጓደኞቹ ጋር የሚዝናናበት ቦታም ያምራል። ከቢሮ ባይበልጥ። እየተከታተልከው ነው? ምን ያደርግልኛል? ከፈለኩ ሁሉንም ግን ቀላል ነው። እልህ ጥሩ አይደለም። እልህ ደግሞ ምላጭ ያስወጣል ሲባል አልሰማህም? እኔ ግን ተረቱ ላይ እንዳለው ሰውዬ አይደለሁም። ማለት እልህ አይዘኝም እያልከኝ ነው? እልህ ቢይዘኝም እኔ ሳልሆን እልህ ያስያዘኝን ሰውዬ ምላጩን አስወጣለሁ እያልኩሽ። ስማ ቢኑ። አቤት። ሲል አምላክ እዛ ቅያሱ ጋር ደርሷል፣ እየመጣ ነው። እሺ ለማንኛውም መሄድ አለብኝ። ቆይ እንጂ ምን ነው? ለማንኛውም አትጥፊ እንዴ። እሺ ወንድሜ፣ አንቺ ቤት ጠብቂ። እሺ አማቼ። ምን እያደረክ ነው? ምን አጠፋው? አንድ ማፈቅራት ልጅ ነበረች። እሷን ምን ልነግርህ እኮ ነው። ጓጓህ እንዴ? እነግርሃለሁ። እሺ ስለ ወደፊታችን እያወራን ነበር። እያደረክ ያለው ነገር ስርዓት ያለው ነገር አይደለም። ሰውን ከኖረበት እህት ይወዳለችና ጥፋ ወይም አጠፋለሁ የሚለው ነው ወይስ ሁለት የሚዋደዱ ፍቅረኛሞች ቁም ነገር ማውራታቸው? የቱ ይመስልሃል? ፈሪ ነህ። እሱን እንደፈለክ አይደለሁም ነኝ ምናምን እያልኩ ራሴን ሳደክም አልገኝም። ጥሩ ነገር ግን አይፈጠርም። ዛቻህ እንደሰለቸኝ ባለፈው ነገርኩህ እኮ። ደግሞ ብዙ አትናደድ አማቼ። ታረጅብኛለህ። ይመጣል። ምንድን ነው እንደዚህ መቸኮል? እሺ ኧረ ቀስ በል በፈጠረ ወንድሜ፣ ቀስ በል። አንተን አገናኝቼ ወደ ስራ ሄዳለሁ እኔ ገና። እዚህ ምን ታደርጊያለሽ? መብቴ መሰለኝ። ባምዬ ደግሞ አንተ ማነህ? የትምህርት ቤት ጓደኛዬ ነበረች። አንተ በስበኝ። አንተ ወንድሟን እያወቅኸው ጦርነቱን በግልጽ ለመጀመር ፈልገህ ነው እዚህ ይዛት የምትመጣው? እና እኔ ምን ላድርግ? ካልመጣሁ ብላ አስጨነቀችኛ። ለማንኛውም አንቺን ፈልገው ነው የመጣው። አዋሪ። ምንም አወራው ነገር የለም። አላውቀውም። ምን ይመስላል እንዴ? ምን ነው ባምዬ፣ ረሳሽኝ እንዴ? አልረሳሁም። በሎ ራሳችሁ ጉዳይ። አንተ ና እንሂድ። ቢኑ። አቤት። ቆይ አንተ ከኔ ጋር ምንድነው ችግር? ምንም። እና ምን እንድልሽ ነው የምትፈልጊው? እንድታወራኝ እፈልጋለሁ። መጀመሪያ ለወንድ ልጅ ክብር ይኖርሽ። ብዙ ማታውቂው ነገር አለ። ስለ እናንተ ማወቅ እኮ በጣም ቀላል ነው። የወንድ ልጅ ዓለም የገባሽ አልመሰለኝም። ብዙ ወንዶች አውቃለሁ። ብዙ ወንዶች ማወቅና ስለ ወንድ ልጅ ማወቅ በጣም ይለያያል። እሺ አጉል መመጻደቁን አቁሚና አክብሮሽ የመጣው ልጅ አዋሪ። እና እያዋራው ጥላይ ልትሄድ ነው? አዎ ቢኑ አመሰግናለሁ። እሺ ችግር የለውም። ማዘርን ሰላም በይልኝ። ማታ እመጣለሁ። እሺ። አይ ቢኑ እንዴ እዚህ ድረስ እኮ መምጣት አይጠበቅብህም ነበር። ማለት መልእክት ብትልክልኝ ደርሰኝ ነበር። ለሁለት ነገር ነው የመጣሁት። ለምንና ለምን? ለምስጋናና ለይቅርታ። ውለታ አለብኝ። እናቴን ስላተረፍክልኝ ደግሞ አመሰግናለሁ። በእኔ ምክንያት የማይሆን ነገር ውስጥ ከተትኩ። ችግር የለውም፣ እንደሚሆን እናደርገዋለን። እኔ ግን አንተ ግን ምን ማስተካከል የምችል አይመስለኝም። ቆይ ማን ነው ሰውየው? ምንድነው የተፈጠረው? እባክህ ታሪኩ ብዙ ነው። አቤት አለቃ፣ እየተከታተልኳቸው ነው። ምንም እንዳታስብሽ፣ በእኔ ሆነ የሚፈጠረውን ነገር ተከታትዬ እያሳውቅሃለሁ። ይኸውልህ ከአይኔ ቢሰወሩ አንለቀቅም። ችግር የለውም አለቃ፣ ይኸው እያየኋቸው ነው። እኔ ሳላቅ ምንም ነገር እንዳታረግ። እሺ አለቃ። እሺ። እንዴ ወይ ያዘው። ኧረ ምንድን ነው የምታረጉት? ኧረ ምንድን ነው? አንድ ብለንዳቸው ግባ። ማነህ? ሰው ሳትሳሳቱ አትቀሩም። ማን ይላክ?
አረ እናንተ ሰዎች ምን እንደሚገርመኝ ታውቃለህ? ሀብታም ከሆኑ ሰዎች በላይ ሾው የምታበዙት እናንተ ተላላኪዎቹ ናቸው። ሰው ሳትሳሳቱ አልቀራችሁም። በአካል ተሳሳት ነው ለብሮ የምትከታተለን ምንድነው የምትፈልገው? ሰውዬው እንደሚፈልግ ምን አውቃለሁ እኔ። ደግሞ እሷ ለመኖሩን በምን አውቀሽ ነው የመጣሽው? ጨንቆኝ እኮ ነው። ትንሽ የተዳፈረሽ አልመሰለሽም? የሁለቱንም ፎቶ ይዞ እኮ ነው ሰፈሩን ሲዞር የነበረው። እና ምን አድርግ? ምን ማድረግ እንዳለብኝ ባውቅ አንተን ምን አስጠየቀኝ? ቆይ ስንት ቀን ሆኖ እንደዚህ መከታተል ከጀመረ? 1 ሳምንት ሆነኝ። እና ለአንድ ሳምንት የት እንደምንሄድ የት ወተን እንደምንገባ እየተከታተልከን ነበር? አዎ ይላል እንዴ? አረቢናን በእናትህ እናጫውተው። ኧረ ጥሩ ነገር ላይ ፈጠር ይችላል። ልቀቁኝ። ግዛቸው ነው ይላክ አይደል? አዎ እሺ ምን እናድርገው ቢኑ? ምን አውቃለሁ ምን እንደምናደርግ። እሺ ያሉበትን ነተከተኝ። እሺ የት ሊሆኑ ይችላሉ? ነይ ዝም ብለሽ ተከተኝ። ምን አሰብክ? እኔ እንጃ፣ ግን ፊት ለፊት ላዋራው እንዴ? ማንን? አለቃን ማለት አቶ ግዛቸውን? አዎ ግዛቸውን። እንዴ ስሙ ግዛቸው ስለሆነ ሀገር ምር ሁሉ የሱ ነው ይመስላል እንዴ? ለአንዴና ለመጨረሻ ጊዜ ችግሩ መፍታት አለብን። አዎ እንደዛ ይሻላል። ይሄው ልትሰማኛለህ? መጣችልህ። ማንሽ ደግሞ እያያት እንደ ልቧ እዚህ ሱቅ ምን ተፈጥሮ ነው ባለፈው እንደዛ እየሮጣችሁ የመጣችሁት? ጠፍታችሁብን ነው። እና አትደውሉም ነበር? እሱን ማሰቢያ ጊዜ አልነበረንም። እናማ ቃልዬ የነበራችሁበትን ቦታ ስለሚያውቅ መጣን። ወንድምሽና አቶ ግዛቸው ምንድን ነው ያገናኛችሁ? አጋጣሚ። ምን አይነት አጋጣሚ? እናታችን ታማ ነበር። መታህል እንዴ? የአቶ ግዛቸው ጉዳይ አስፈጻሚ ጉዳይ ገዳይ ነበርኩ። እንዴት? ሃይስኩል ለጨረስኩኝ በአንድ አጋጣሚ ነበር የተገናኘነው። ምን አይነት ቦታ? የምሽት መዝናኛ ቦታ። ኧረ እባክህ። እዛ ካሉት ሰዎች ጋር በቶሎ ስግባባ ተመለከተ። ከዛ አብረው እንድትሰራ አዋራ። ጉዳይ ገዳይ ማለት በምሽት መዝናኛ ቦታ የሚገኙትንም ሴቶች ማገናኘትን ይወክላል? አዎ፣ ለሱ ብቻ ሳይሆን ለጓደኞቹም ጭምር። እሺ ከዛስ? በመሃል እናቴ ታመመችና ተጨማሪ ብር ጠየቅኩት። እሱ ግን ምን? ኧረ ንገረኛ፣ አንጀቴን በላው። ለጓደኛው ሴት እንዳቀርብለት አዘዘኝ። የሰውን ደካማ ጎን ለራስ ጥቅም እንደማዋል በጣም ቆሻሽነት እኮ። ሰው ሲደክመው አቅም ሲያጣ ይደገፋል እንጂ እኮ አይገፈተርም። ምንም አይነት አማራጭ አልነበረኝ። ምን አይነት ሴት እንደሚፈልግ ጠየቅኩት። ፎቶ አሳይ። ቆይ ፎቶ የማን ነው? የእህቴ ነበር። ምን ምግብ አታመርጡም እንዴ? ለአንድ ሳፋ ባናቴ ልደፋ? እንደውም አልገዛም። ወንበራብ ሊገሉት ነው እንዴ? አረ የማን ደንባራ ነው? ና እስኪ አንተ። አቤት። እንዴ ኩኩሻ ስራ ጀምረህ ነው? የባለፈው ቅጣት ተስማምተዋል ማለት ነው። ምን አድርጎ ተቀጥቶ ነው? አለ አይደል የጃመል ነገር። ምንድነው የምታወሩት? እሺ በቃ ይቅርታ አድርጉልኝ። ኧረ እባክህ ሌላስ የለህም? ገና መች ተጀመረና? ምኑ ነው ያልተጀመረው? ቅጣቱ ነዋ። አዎ አሁንማ እንደዛ የለም። ያገኘሁትን ነው የምወርቀው። ጥሩ ውሳኔ ወስነሃል። በሉ እናንተ ትቆያላችሁ መሰለኝ። በቃ እኔ ወደ ስራ ልመለስ። ይመቻችሁ። ቁራሌው ወይ ኩኩሻ። እሱን ተወና ታውቃለህ፣ ብዙ ነገሮቻችን ይመሳሰላሉ። ግን ደግሞ ደስ የሚለው አንዳንዴ መጥፎ አጋጣሚዎች ባይኖሩ ሁሉም ሰው ደግ ይመስለን ነበር። ምን ማለት ነው? እኔ የምልህ የሁሉ ነገር ከተፈጠረ ስንት ዓመት ሆነ? ወደ 2-3 ዓመት አካባቢ። ከዛሬ ጀምሮ ግን ሁሉም ነገር ሊያበቃ ይችላል። በጣም ነው ለህያስ ያስከው ማለት ነው። አዎ በጣም ከባድ ምርጫ ነበር። እህቴን ገድዬ እናቴን ማዳን። ያ ውሳኔ ምን ያህል ከባድ እንደሆነ የምትረዱት በእኔ ቦታ ስትሆኑ። ምን አደረክ? የሆነ ቀን ቢሮ ውስጥ ስራ ዘግይቼ ስወጣ ያለቃዬ ቢሮ ክፍት ሆኖ አገኘሁት። ገባሁ። በሳምሶናይት ሙሉ ብር አገኘሁ። ክፍሉ ጭር ብሎ ማንም የለም። ልክ ብሩን ስመለከት የእናቴ ፊት ነው ትዝ ያለው። ብሩን ወስደህ እናትና እህትን ይዘህ ጠፋ። ስምና ሰፈርህን ቀየር አይደል? አዎ አንተም ብትሆን እንደዛ ነው የምታደርገው አይደል? ንገረኝ፣ እናቴ ሞት አፋፍ ላይ ብትሆን ምን ታደርጋለህ? እኔ እንደዛ ማድረግ አይመስለኝም። እኔ እንጃ። እኔ ግን አላውቅም። አንድ የማውቀው ነገር ቢኖር ሰው በሚወደው ሰው በኩል ደካማ ፍጡር እንደሆነ ብቻ ነው። ምናልባት አንተ ያረከው ነገር ልክ ሊሆን ይችላል። በዛ ብር እናቴን ማሳከም ጀመርኩ። በየቀኑ ተስፋ፣ በየቀኑ ሆስፒታል። ተሳካ ብዬ አስቤ ነበር እና ሳይሳካ ቀረ። አዎ ግን የደከምክለት ሳይሆን እሱ ያለው ነው የሚሆነው። ቆይ ግን
ከዚህ ሁሉ ጊዜ በኋላ እንዴት እዚህ እንዳለ ሊያውቁ ቻሉ? ማንም አያውቅም እያልክ ነበር እኮ። እኔም እስካሁን አልገባም። እናንተ እንዲህ መስማማታችሁ ላይ ቀር ነው እንደዛ አላቀው ምናምን እያልሽ ነበር። ለማንኛውም ወንድምሽ አለ? የለም። ለዛ ነው አጅሮ ቤትሽ የመጣው። እንዴ ቢኖርስ? ቢኖርማ ጥሩ ነገር ላይፈጠር ይችላል። ፍቅር መስዋዕትነት ለመክፈል ዝግጁ ነኝ። ኧረ እባክህ። አዎ ባባሚ ትሙት በለው። ለማንኛውም የህንድ ፊልም አታብዛ። ስለተስማማችሁ ደስ ብሎኛል። ባሚ ትሙት ይላል እንዴ? ዛሬም ተመልሰ መጣ? ይኸውልህ ቢኑ እንዳሰብኩ አይደለም። ማለት ሁሉም ነገር ተስተካክሏል ማለት አልገባኝም። ሁሉም ችግር ተፈቷል ማለት እየቀለዳችሁ ነው? ኧረ አይደለም። ስንት ዓመት ሙሉ ያልተፈታ ችግር እንዴት እንዲህ በቀላሉ? አቶ ግዛቸው ይፈልግ የነበረው ይቅርታ። ይቅርታ? አዎ ይቅርታ። እናማ ከሲለም ላጋ የነበረባቸውን ችግር በይቅርታ ፈቱት። ምን መልሶ እዛ ቆሻሻ ስራ ውስጥ ሊገባ ነው እንደዛ ያዙ ልቀቁኝ ሲል የነበረው? ሰውየው ከእንደዚህ አይነት ስራ ውስጥ ወጥቷል። ምንድነው የምታወራው? ያስደነግጣል አይደል እንዴ? በጣም። እና የአቶ ግዛቸው ልጅ እንደዚህ አይነት ስራ ውስጥ ተገኘች ነው የምትለኝ? ለዛውም በሚዝናኑ ሰዓት ያቶ ገዛኝ ልጅ ከጓደኛው ጋር መጠጥ ቤት መጣች። እሺ። ከዛማ በተቀመጠበት ደርቆ ቀር። እሺ። ከዛን ቀን ጀምሮ ከእንደዚህ አይነት ስራው ተዋርፎ ስራውን መስራት ጀመረ። የፈጣሪ አለ። ቆይ ግን የሁሉ ነገር ለቢኑ ስንነግረው የሚያምነን ይመስላችኋል? እኔ እንጃ። መሞከር። እሺ። አንተ ያማል እንዴ? ተከታታይ ድራማ የሚነግረን መሰለህ እንዴ? 30 ጊዜ እሺ የምትለው? እሺ ምን እናድርግ? ምንም ማድረግ አይጠበቅባችሁ። እና ምንክን ሁሉም ሰው የዘራውን ያጭዳል። አዲስ ነገር አይደለም። ባለመግባባት ለተፈጠረው ነገር ይቅርታ። ችግር የለውም። አንተም ስራ ለመስራት እኛም ራሳችንን ለመከላከል ነው። እና ተቀየማችሁኝ? ቅያሜ የማይት ይጠፋል። ቢሆንም ግን አያሳስብ። ዋናው ነገር ሁሉም ወደ ነበረበት መመለሱ ነው። ምንም አዲስ ነገር የለም። መኖር ይቀጥላል። ዳያ ሁኑ ወደ ስራ